ማንም ሰው እንዳይንቅሽ ማድረግ ያለብሽ ወሳኝ ነገሮች፣ አንደኛ አይ ማለትን ልመጂ። ሁልጊዜ ለሁሉም ሰው እሺ የምትይ ከሆነ ሰዎች አንቺን እንደሞኝ ማየት ይጀምራሉ። የራስሽ ምርጫና የጊዜ ገደብ ይኖርሽ። የማይመችሽን ነገር አይ ማለት ክብር እንጂ ክፋት የለውም። ሁለተኛ በራስ መተማመን ያለው አቋም ይኖርሽ። ንግግር ስታደርጊ ሰዎች ስላንቺ መደምደሚያ የሚሰጡት በአቋቋምሽ ነው። ቀጥ ብሎ መቆም፣ የሰዎችን አይን አይቶ መናገርና በራስ መተማመን የተሞላበት አካሄድ ሰዎች እንዲያከብሩሽ ያደርጋል። ሶስተኛ ስለራስሽ መጥፎ ነገር አታውሪ። በቀልድም ቢሆን እኔ ደደብ ነኝ ወይም እኔ ምንም አይገባኝም እያልሽ ራስሽን አታሳንሽ። አንቺ ለራስሽ የምትሰጪው ዋጋ ሰዎች ስላንቺ የሚሰጡሽን ክብር ይወስናል። አራተኛ ሚስጥርሽን ጠብቂ። ሁሉንም የህይወትሽን ዝርዝር፣ ድክመትሽንና የቤትሽን ሚስጥር ለሰዎች አታውሪ። በጥቂቱ የምትታወቅ ሴት የተከበረችና የምትናፈቅ ነች። አምስተኛ ስትናገሪ ቀስ ብለሽ ተናገሪ። ብዙ የምታወራ ሴት ሳታውቀው ስህተት ውስጥ የመግባት እድሏ ሰፊ ነው። ከምትናገሪው በላይ የምትሰሚ ከሆነ ሰዎች ለንግግርሽ ክብር ይሰጡሻል። ስድስተኛ ለራስሽ ጊዜ ስጭ። ሰዎች በፈለጉሽ ሰዓት ሁሉ የምትገኝ አትሁኚ። ለራስሽ ስራ፣ ለትርፍ ጊዜሽና ለዕቅዶችሽ ዋጋ ስጭ። ሰዎች አንቺን ለማግኘት ጥረት ማድረግ እንዳለባቸው ሲያውቁ ይበልጥ ያከብሩሻል። ይህ ቪዲዮ ከተመቸሽ ላይክ፣ ሳብስክራይብ አድርጊና ቤተሰብ ሁኚ።